እስኪ ስለ አንድ ነገር እናውራ ዛሬ በዚህ ቪዲዮ። ነገን በድፍረትና በኩራት የምንሄድበትን ትልቁ አቅም እናወራለን፣ እንነጋገራለን። እኔ አዲሱ ፈንታው እባላለሁ። ያወቅኩትን ነገር በህይወቴ ላይ እየመጣ ያለውን ነገርና እስካሁንም እያደረግኩትን ነገር ሼር ለማድረግ ብቻ ነው እዚህ ያለሁት። ዛሬ ሼር የማደርጋችሁ ትልቁ ነገር የምስጋና ጸሎት ነው። ይህ የምስጋና ጸሎት የሚባለው ነገር በብዙ ነገር ማመስገን እንችላለን። ለምሳሌ ታንጅብል ለሆኑ ለማቴሪያሎች ማመስገን እንችላለን። ለቤት፣ ለመኪና፣ ለልጆች፣ ለጤና ማመስገን እንችላለን። ለደስታ፣ ለፍቅር ማመስገን እንችላለን። ዛሬ ግን እንድናመሰግን የፈለግኩት እኔ ከዚህ ወጣ ባለመልኩ ነገን ብሩህ የሚያደርግልንና ስለ ነገ ስናስብ በኮንፊደንስ እንድንሄድ የሚያደርግ የምስጋና ጸሎት ነው ዛሬ መናገር የምፈልገው። የመጀመሪያው ስለ ዓላማህ ማመስገን ነው። ስለ ዓላማህ አመስግን። አንተ በምክንያት ወደዚህ ዓለም መጥተሃል። እስካሁን አትወቀው፣ ችግር የለውም። ግን በምክንያት እንደመጣህ ታውቃለህ አይደል? አመስግን። በምክንያት ወደዚህ ዓለም ስለላከኝ አመሰግናለሁ በለው ለፈጣሪ። ስለዚህ እንደዛ ባደረግክ ቁጥር ፈጣሪ ለአንተ ይገልጽልሃል፣ ምክንያቱን ይነግርሃል። የምታመሰግነው ውስጥህ በምክንያት ነው የመጣሁት ብሎ እስከሚያምን ድረስ አመስግን። ሌላ ስለ አቅምህ አመስግን። ስለ እምቅ አቅምህ አመስግን። ለተልእኮ ማስፈጸሚያ የሚሆን ታላቅና እምቅ አቅም ተሰጥቶ ነው የመጣው። ተልእኮ ተሰጥቶ ያለ አቅም አልተላክም። ስለዛ ተልእኮ ማስፈጸሚያ የሆነ አቅም አመስግን። ታላቅ አቅም በውስጥህ ላይ እምቅ አቅም አለ። ስለዛ አመስግን። በውስጥህ ያለው አቅም ሙሉ ለሙሉ ያንተ እንደሆነ እስከምታምን ድረስ አመስግን። ከዛ በኋላ የእምነት ስራ ነው የሚሆነው። ሌላ ስለ ግብአቶች አመስግን። ስለ ግብአቶች አመስግን። ለተልእኮ ነው የመጣኸው። ለተልእኮ መፈጸሚያና ለስኬትህ እድሎችና ግብአቶች ተሰጥተዋል። ስለነዛ ግብአቶችና ስለነዛ እድሎች አመስግን። ግብአቶችህ በውስጥህ አሉ። በፈጣሪ መንገድ ስትሄድ እነዛ ግብአቶች እየተገለጡ ይመጣሉ። እድሎች ሁሉ ወደ አንተ ይመጣሉ። ስለዚህ ስለነዛ አመስግን። ነገህ በአንተ እጅ አይሆንም ማለት ነው፣ በፈጣሪ እጅ ይሆናል። አንተ እጅህን ታነሳለህ። ያንተ ስራ ማመስገን ብቻ ይሆናል። ሌላ ስለ ምንጭህ አመስግን። ስለ ምንጭህ አመስግን። አንተ ከመለኮታዊ ምንጭ ነው የመጣው። ስለዚህ በጣም እድለኛ ነህ። አመስግን። ምንጭህ ከመለኮታዊ ምንጭ ከሆነ ኃይልህም የእግዚአብሔር ይሆናል። ያንተ ኃይል ማን ይሆናል? እግዚአብሔር ይሆናል። ስለዚህ አመስግን። እግዚአብሔር ኃይልህ ስለሆነ አመስግን። አንተ የሆነ ነገር ታደርጋለህ፣ በእግዚአብሔር ኃይል ይሆናል። አለቀ። አንተ ግን የሆነ አክሽን ያስፈልጋል፣ በእግዚአብሔር ኃይል ግን ይሆናል። ይህን አምነህ አመስግን። ስለ ምንጭህ አመስግን። ስለ ዋጋህ አመስግን። ያንተ ዋጋ በጣም ውድና የማይለዋወጥ ነው። ውድ ነው። የምን ያህል ዋጋ እንደተከፈለልህ አስበህ ስለ ዋጋህና ስለማይለዋወጠው ክብርህ አመስግን። በእግዚአብሔር ዘንድ ውድ ነን እኛ። ስለዚህ እናመስግን። ሌላ ስለ ችሎታ አመስግን። አንተ የሆነ ነገር ለመስራት ነው ወደዚህ የመጣው። ስለዚህ ያንን ነገር ለማሳካት በውስጥ የተቀመጠ ችሎታ አለ። ስለዛ ችሎታ አመስግን። አትወቀው ችሎታውን፣ ችግር የለውም።
ግን ችሎታ እንደተሰጠህ አውቀሃልና አመስግን። ደጋግመህ ስታመሰግን ውስጥህ ላይ ትልቅ ችሎታ እንዳለ የማመን ነገር ይመጣና መጨረሻ ላይ ያ ችሎታ ይገለጣል። ፎርሹር። ስለዚህ አመስግን። የጸጋ ስጦታም አለ። ስለዛም አመስግን። ዛሬ ስለማመስገን ብቻ ነው፣ ሌላ ምንም ነገር የለም። ስለ ልዩነት አመስግን። አንተ ልዩ ነህ። በዓለም ላይ እንዳንተ አይነት ሌላ ሰው የሌለ የልዩ ጥበብ ስራ ነህ አንተ። እግዚአብሔር ብቻህን ልዩ አድርጎ ነው የፈጠረ። የሆነን ነገር ለማሳካት ብቻ ነው ወደዚህ የተላከው። በሌላ ሰው የሚሰራ ቢሆን አንተ አታስፈልግም። አንተ ብቻህን የምትሰራው አንተ እዚህ ዓለም ላይ ከሌለህ ዓለም የሚያጣው ነገር በአንተ ውስጥ አለ። አንተ ልዩ ነህ። ስለዚህ አመስግን። ይሄ ግባህና አመስግን። ስለ ፍጻሜ አመስግን። ወደዚህ ዓለም አንተ ስትመጣ በዚህ መንገድ ከሄድክ ይሄን አሳክተህ ትመጣለህ ተብለሃል። ስለዚህ ፍጻሜህ ከመጀመሪያው የተጠናቀቀና ያላቀ ነው። ያንተ ስራ መሆን ያለበት በመንገዱ መሄድ ብቻ ነው። ስለዚህ አመስግን። ተልእኮህን በትክክል እንደፈጸምክ አስበህ አመስግን። ፍጻሜ በውስጥህ አለ። ያለቀለት ነው። ያንተ መንገድ ብቻ የእግዚአብሔር መንገድም እንዲመራህ መጠየቅ ብቻ ነው። ጥበብ እንዲሰጥህ እንዲመራህ መጠየቅ ብቻ ነው። ስለዚህ ፍጻሜው አማረና ያሸነፍክበት ስለሆነ አመስግን። ሌላው ስለ ጥበቃህ አመስግን። ከመጠን በላይ ደስ የሚለኝ እኔ ስለዚህ ሳስብ እነዚህ አሁን ያልናቸውን በሙሉ የምታደርግ ከሆነና ኦልሬዲ ይህን ያህል ምስጋና የምትሰጥ ከሆነ አንተ በእግዚአብሔር ብርቱ ክንድ የተጠበቅህ ነህ። ከክፉ ነገር ሁሉ በሙሉ የተጠበቅህ ነህ። ስለዛ አመስግን። መላእክት ሳይቀሩ ተልከው አንተን ይጠብቁሃል። እግዚአብሔር መላእክትን ልኮ አንተን እንድትጠበቅ ያደርጋል። ከክፉ ነገር ሁሉ እንድትጠበቅ ያደርጋል። ስለዚህ አመስግን። መላእክትን ልከህ እየጠበቅከኝ ስለሆነ አመሰግንሃለሁ በል። ትጠበቃለህ። እዚህ ጋር መጨመር የምፈልገው ነገር ምንድን ነው? አንተ በእነዚህ መንገድ የምትሄድ ከሆነ ያንተ መንግስት የእግዚአብሔር መንግስት ይሆናል። መላእክት ደግሞ የእግዚአብሔር መንግስት ሰራዊት አለቆች ናቸው፣ ሰራዊቶች ናቸው። በእነዛ ሰራዊቶች ተጠባቂ ትሆናለህ። ስለዚህ አመስግን። እየተጠበቅክ እንደሆነ አምና አመስግን። ግልጽና ደስ የሚል ነገር ይኖራል። በመጨረሻ ስለ ግንኙነት አመስግን። አምላክህ ጋር ስላለህ ግንኙነት አመስግን። ፈጣሪ አንተ እሱ ጋር ለመገናኘት በፈለክ ጊዜ ሁሉ አለ። መገናኘት ትችላለህ። በጸሎት መገናኘት ትችላለህ። በጾም መገናኘት ትችላለህ። በዝምታ መገናኘት ትችላለህ። ስለዛ አመስግን። ሁልጊዜ አምላክን ስለምታገኘው አመስግን። ስለዚህ እነዚህን 10 ናቸው። በእርግጥ 10ዎቹን ስለ እነዚህ ሁልጊዜ አመስግን። ነገ ብሩህ ነው የሚሆነው። ምንም ልትፈራ አትችልም። ምክንያቱም አንተ የሚጠብቅህ የእግዚአብሔር መንግስት ሰራዊት ነው። የምድር ሰራዊት አይደለም አንተን የሚጠብቅህ። ስለዚህ አመስግን ለማለት ፈልጌ ነው ዛሬ። ስለ እነዚህ ነገሮችም እናመስግን። ስለ ምግብ፣ ስለ እንጀራ ብቻ መሆን የለበትም የሚል ሀሳብ ስላለኝ ነው። ከተመቻችሁ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። በሌላ ቪዲዮ እስከምንገናኝ ባይ